ይህ ሮማ ነው። ቡልጋሪያ ውስጥ የሚገኝ የጂፕሲዎች መኖሪያ ቦታ። አሁን የሙሽሮች መሸጫ ወደ ሆነው ገበያ ቦታ ሄደናል። ይህ ቦታ ልጃገረዶች በየዓመቱ ይሰበሰቡበታል። የሚሰበሰቡበትም ለመሸጥ ነው። ዋጋቸውም በቤተሰቦቻቸው ይተመናል። ይህችን የልጃገረዶች ገበያ ያለችበትን ሮማ ብዙ የዓለም ክፍል አያውቃትም እንጂ 8 ሚሊዮን የሚሆነው ሕዝብ የነሱ ቁጥር ነው። ኑሯቸው የዘላንነትና ትንሽ ስርዓትና ቅጥ የሌለው ነው ብለው ተጎራባሽ ነዋሪዎች ይተቿቸዋል። የዘር ሐረጋቸው ድርና ማቅ ከወደ ህንድ እንደሆነ ይነገራል። ከሮማኒያና ከቡልጋሪያ ጋርም ደም ይጋራሉ። መካከለኛው ምስራቅም መገኛቸው እንደሆነ ታሪክ ያውሳል። ብዙ ጊዜ ራሳቸውን ገለልተኛ አድርገው ለብቻ መኖር ይፈልጋሉ። የሚቀርባቸው ማህበረሰብ የለም። እንዲያውም ስማቸውን ጥላሸት የተቀባና የሚጠለጠሉም የሚናቁም ናቸው። ዛሬ የቡልጋሪያ ዋና ከተማ የሆነችው ሶፊያ ከተማ ውስጥ ተዘዋውረናል። ከዚያም ቀጥሎ ደግሞ የሙሽሮች መሸጫ ገበያን ወደ ሮማ በመሄድ ጎብኝተናል። ሮማ የህዝቧ አኗኗር ማህበረሰቡ አሁንም ቀድሞ እንደነበረው ነው። የታላቋ የሶቪየት ህብረት አካል እንደሆነች ያስመስልባታል። መኖሪያቸው የሞስኮ ሚጢጢ ሰፈርን ትመስላለች። ዛሬ እስኪ ሮማን ምን እንደምትመስል በጥቂቱ ከልጃገረዶቹ ሙሽሮች ገበያ ጋር አያይዘን እናያለን። የአካባቢው ማህበረሰብ ኑሮ የዘፈቀደና የምንቸገረኝ አይነት ነው። ሁሉም ነገር የሚደረገው ኃላፊነት በጎደለውና ስርዓት በሌለው መንገድ ነው። ማንም በፈለገበት ቦታ ቤት መስራት ይችላል። የውሃ የመብራትና መሰል ክፍያ የለባቸውም። ሌላውን የቡልጋሪያ ህዝብና ከተሜነትን ይጸየፋሉ። የነሱ ኑሮ ትክክል እንደሆነም ይቆጥራሉ። በእርግጥ ቡልጋሪያኖቹም እነሱን ይንቋቸዋል። ለአኗኗራቸው ስርዓት አላበጁለትም። እንደፈለጉ በፈለጉበት ቦታ ቆሻሻዎችን ይጥላሉ። ስራ በአግባቡ የሚሰሩ ጠንካራ ሰራተኞች ባለመሆናቸው እነሱን ቀጥሮ የሚያሰራቸው የለም። ምርጫ ላይ አይሳተፉም። ራሳቸውንም እንደ ቡልጋሪያዊ አድርገው አይቆጥሩም። እነሱ ራሳቸውን ሮማዊ ነን ብለው ነው የሚቆጥሩት። ጥሩ ነገር ግን ጥሩ ሙዚቀኞች ናቸው። ሙዚቃ ላይ የተዋጣላቸው ብዙ ሰዎች አሏቸው። በቆሸሻ አካባቢ ኑሯቸውን አድርገው ይኖራሉ። እጀ ሰለሞኖች ናቸው። ማለትም የሚሰረቅ ነገር አይተው ይሰርቃሉ። ሕግና ደንብ ያለው ኑሮ አይኖሩም። ቡልጋሪያ የተባበሩት መንግስታትን ስትቀላቀል ድንበሯን ክፍት ማድረጓ ለብዙ ጂፕሲዎች ጥሩ ዕድልን ፈጠረላቸውና ብዙዎቹ ወደ ተለያዩ የአውሮፓ ሀገሮች ተሰደዱ። ስለዚህም እነዚህ ጂፕሲዎች ማንኛውም ሰው እንግሊዝ ውስጥ ወይም ሌላ የአውሮፓ ሀገሮች ሊያገኛቸው ይችላል። እናም አሁን ከቡልጋሪያ ዋና ከተማ ከሶፊያ 2 ሰዓት ያህል ተጉዘን ወደምናገኛት ከተማ እየደረስን ነው። ይህ ቦታ ከቱርክ ጠረፍ የ2 ሰዓት መንገድ ነው። አሁን እነዚህ የሮማ ቤተሰቦች እኛን ሊያስተናግዱን ቤታቸው ተገኝተናል። እነሱም እንግዶቻቸውን ለማስተናገድ ይህንን ታላቅ ቀን ለማድመቅ ላይታች እያሉ ነው። እነሱ የሚቀበሉትና የሚያስተናግዱት ሰው የነሱ ተወላጅ መሆን ይኖርበታል። ሴት ልጃቸው ለነገ የሙሽራ ገበያም እየተዘጋጀች ነው። አው በነገ የሙሽራ ሽያጭ ገበያ ከ10 እስከ 20 ሺህ ድረስ ታወጣለች ብለው ተስፋ ጥለዋል። በነገው ገበያ ሴት ልጃቸውን ተከትለው እናትየዋን ጨምሮ ሁሉም የቤተሰብ አካል አብሮ ወደ ገበያው በመሄድ ሁኔታውን ያደምቃል። ያው እንደ ሶሻል ሚዲያ ልትሉት ትችላላችሁ።
በትክክለኛ ህይወት አንድ ወጣት ወንድ ከአንዲት ሴት ጋር በሚኖረው መግባባትና መሳሳብ ወደ ፍቅር ብሎም ወደ ትዳር የሚገባ ቢሆንም እነዚህ ጂፕሲዎች ጋር ግን ይህ አይሰራም። እዚህ ላምጪው ይከፈላል የሚለው ተግባራዊ ይሆናል። አሁን ወይዘሮ ካሊዲሂ መኖሪያ ቤት ነን። ይሄ የነሱ መኖሪያ ነው። በቀጣይ ከነሱ ጋር ቃለ መጠይቅ እናደርጋለን። ተከታተሉን። ቃለ መጠይቃችን ከሙሽሪት ሽያጭና ገበያ ጋር በተያያዘ ሲሆን ባህልና ወጉንም ጨረፍ አድርገን በጥቂቱ እናያለን። ያው ነገ ሙሽሪት ልትሸጥ አይደል? ዛሬ ዝግጅታቸውን እያጣጧፉ ነው ቤተሰቡ። አስፈላጊ ነገሮች ተዘጋጅተው የሚያድሩት ዛሬ ነው። ጂፕሲዎች ቤታቸው ሰውን የሚጋብዙት የራሳቸው ጎሳ ሲሆን ብቻ ነው። ጥቂቶቹ ግን ሰውን ወደ ቤታቸው ይጋብዛሉ፣ የራሳቸው ጎሳም ባይሆን። ዛሬ የገበያው ቀን ነው። ብዙ ሙሽሮች እንደ መልካቸው፣ አቋማቸው እንዲሁም እድላቸው ገበያ ወጥተው ይቸበቸባሉ። አሁን የዚህ ቤተሰብ ሴት ልጅ ራሷን በሚገባ እያዘጋጀች ነው። ገጽታዋን የሚያደምቅ እይታን የሚስብ ልብስ ልትለብስ ነው። መታወቅ ያለበት ነገር ግን የዚህ ጎሳ አባላት ከሌላ ጋር መጋባት ፍላጎት የሌላቸው መሆኑን ነው። ምንም እንኳ ጂፕሲ ቢሆኑም ከራሳቸው ጎሳዎች ግን በፍጹም የመጋባት ፍላጎት የላቸውም። ከዛሬ 4 ዓመት በፊት የዚህ ቤተሰብ ልጅ የሆነችው ወጣት ለገበያ መውጣቷ በዶክመንተሪ ተሰርቶ ነበር። እዚህኛው ዓመት ድረስ በየዓመቱ ወደ ገበያ ለሽያጭ ብትሄድም እስካሁን ግን አላገባችም። ተሽጣ ቤተሰቦቿ ሊያገኙ የሚችሉትንና የሚናፍቁትን ገንዘብ ማግኘት አልቻሉም። አሁን ገበያው ደርሰናል። ገበያተኞቹ ስፍራው ላይ እየተገኙ ነው። ከጥቂት ደቂቃዎች በኋላ ደግሞ እየጨመረ ይሄዳል። በነገራችን ላይ ሴቶች ብቻ ሳይሆኑ ወንዶችም አትኩሮትን ለመሳብና ለመድመቅ የአንገት ሐብል፣ የእጅ ካቴና፣ ቀለበትና የወርቅ ጌጦችን ይጠቀማሉ። ይህ ሀብታምነታቸውን እንዲያሳይና ሴቶችን በእነሱ እንዲሳቡ ያደርጋል። የሙሽሮቹ ሽያጭ ገበያ አሁን ሊጀምር ነው። እየተሟሟቀ የመጣ ይመስላል። አሁን ይህ ሰው ሚስት የምትሆነውን ሴት አግኝቶ ተስማምተዋል። እነዚህ ወጣቶችም በዚህ ገበያ ላይ ወጣት ልጃገረድ መሆን ጥሩ ዋጋ የሚያስወጣ ሲሆን ከ20 ዓመት ከፍ እያለ ስትሄድ እድሜዋ ሽቅብ እየሮጠ በሄደ ቁጥር ደግሞ ዋጋዋ እያሽቆለቆለ ይመጣል። መጀመሪያ ጥቂት ማውራትና መግባባት ይኖርባቸዋል። ከዚህ ዋጋውን ለመደራደር ያስችላቸዋል። ሴቶች እዚህ ልክ እንደ አውሮፓ የፋብሪካ ምርት ሽያጭ ማለት ናቸው። እዚህ ቦታ ሴቶቹ ልጃገረድ መሆን ይኖርባቸዋል። ካልሆነች ማንም ሰው ለግዢ እሷ ጋር አይደራደርም። ይሄ የቤተሰብና የአካባቢው ባህልም ስለሆነ ሁሉም ተቀብሎት ይኖራል። ዛሬ በዚህ ቦታ በሚኖረው ገበያ ለሽያጭም ወጥቶ ፈላጊን አጥቶ መመለስ ልብን የሚሰብር ቤተሰብንም ቅር የሚያሰኝ አንጀትም የሚበላ ሲሆን ለማግኘት የወጣም የሚፈልገውን አጥቶ መመለስ ቅር የሚያሰኝ ነገር አያጣውም። በመሆኑም ለሁሉም መልካም እድልና ከዚያም በኋላ በሚኖራቸው የትዳር ህይወት እንዲደሰቱ ምኞታችን ነው። በሚቀጥለው ዝግጅታችን አስተማሪና አዝናኝ ዝግጅቶች ይዘንላችሁ እንቀርባለን። እናንተ ግን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት አድርጉ። መልካም ጊዜ